የትኛውም ቦታ ሄጄ በጣም ብዙ ቦታ ሞገስ ተሰጥቶኝ የማሸንፍበትን አንድ ጸሎት ልንገራችሁ። የስራ ኢንተርቪው ይሁን የሴልስ ስራ ይሁን ኦር ፕሬዘንቴሽን ይሁን ካለቆቼ ጋር ያለኝ ስብሰባ ይሁን በየትኛውም ቦታ ሆኜ ሞገስ የሚሰጠኝን ትልቅ ጸሎት ልንገራችሁ። እናታችን ማርያም ሆይ ሰላም ላንቺ እያልን እንሰግድልሻለን፣ ማለድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግል ያወለደች የእመቤታችን የማርያም ጸሎት ማርያምም ማለች። ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ስራን አድርጓል፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩት ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው። ይችን ጸሎት ታክሲ ውስጥ ትሁን መንገድ ላይ ወክ ያደረግ ይሁን የሆነች ቦታ ካልኳት ማንኝ እግዚአብሔር ቀድሞ ነገሬን ሁሉ አስተካክሎ ይጠብቀኛል። የጸሎት ሰው አይደለሁም፣ ግን ባለችኝ ደቂቃ ባገኘኋት ሰከንድ 2 ደቂቃ 30 ሰከንድ ማትሞላ ጸሎት ግን ህይወቴ እንዴት እንዳሳመረችልኝ የዘላለም እናንተንም ይቅናችሁ።